ሰውየውና የሾላ ፍሬዋ ሰውየው የሚኖረው በአባይ ወንዝ ዙሪያ ነው በዚህ አካባቢ ውሃ እንደ ልብ የሚገኝበት አፈሩም በጣም ለም የሆነበት አካባቢ ነው ግን ሰውየው ስራ መስራት አይወድም ጠዋት ከእንቅልፉ የሚነሳው ከረፈደ ነው ፀሐይ እስኪሞቅ ድረስ የምሳ ሰዓቱ ይደርሳል በአካባቢው ያገኘውን ተፈጥሮ ያበቀለችውን ፍራፍሬ ይበላል ሲበላ ሲተኛ ፀሐይ ሲሞቅ ተፈጥሮን ሲታዘብ ይውላል ሰውየው በቃ ሰነፍ ነው አንድ ቀን ወንዙ ዳር ካለው የሾላ ዛፍ ስር እንደተቀመጠ አንዲት የሾላ ፍሬ ራሱን መታው እግሩ ስር ወደቀች እንዳያት አነሳትና በደንብ አስተዋላት አንቺ ነሽ እንዴ የመጣሽኝና ያዛመምሽ አላት በትንሽነቷ እየተገረመና የመታችውን ራሱን ያሻሸ አዎ እኔ ነኝ የመታው እዚህኛ ዛፍ ስር ቀኑን ሙሉ ስትቀመጥ ታሳዝነኛለህ ስራ መስራት ተፈጥሮን ስትታዘብ ስመለከትህ ሰው ማለት ሰነፍ ነው ብያለሁ አለችው ሰውየው በጣም ደነገጠ በጣም ግራ ተጋባ አንዲት ትንሽ ፍሬ ታወራለች ብሎ አላሰበም እንዲህ እንዲሰማው አድርጋ ተነግረኛለች ብሎ ጭራሽ አልጠበቀምና ከተቀመጠበት ተነሳና ሸሸ አባይን የመሰለ ወንዝ ዙሪያ ሆኖ ስንፍናን ከየት አመጣው አባይን መሳይ ህይወት ዙሪያ ያያለ የምን መተኛት ነው ዴ አንተ እዚህ እግርህን ዘርግተ ተቀምጣል ሌላው በአባይ የትና የት ደርሷል እያንዳንዷን የውሃ ጠብታ እንዴት ወደ ወርቅ መቀየር እንደሚችሉ ያወቁት እነሱ ባንተ ስንፍና እየተጠቋቆሙ ይስቁብሃል እያለች የብዙ ጊዜ ምሬቷን ነገረችው የሾላ ፍሬዋ ያለችው ነገር ገብቶታል ግን እንዴት ጎበዝ መሆን እንደሚችል አያውቅም ወደ ቤቱ ሄዶ ብዙ አሰበ እስኪመሽ ድረስ አሰበ መሽቶ እስኪነጋም ድረስ መፍትሄ ቢፈልግ ቢያስብ ቢያንሰላስል ሊያገኝ አልቻለም በቀጣዩ ቀን አንዲት ዶሮ በአፏ የበቆሎ ዘር ይዛ መጣች አንተ ጥሩ ገበሬ ሁን እንጂ እኛ አለንልሽ አለችው እሱም መቆፈሪያ እንጨት አዘጋጀና መሬቱን መቆፈር ጀመረ ከዚያም የበቆሎውን ዘር ዘራው ከሰዓት በኋላ ደግሞ አህያ በጀርባው የሽምብራ ዘር ተሸክሞ ይዞ መጣና በለህንንም ከበቆሎ አጠገብ ዝራው አለው ሰውየውም አህያው እንዳለው የሽምብራውን ዘር ዘራው አመሻሹ ላይ ደግሞ ጎረቤቱ የጤፍ ዘር በኩባያ ይዞለት መጣና ዋ አንተ ጎበዝ ጀግና ሁን እንጂ እኛ አለንልህ አለው ሰውየው ከበቆሎ አጠገብ ሽምብራውን ከሽምብራው አጠገብ ጤፉን ዘራው በአባይ ወንዝ ዙሪያ ከቀናት በኋላ በጣም ብዙ እህሎችና ጥራጥሬዎች ተዘርተው ታየ ጊዜው ሲደርስ እህሎቹን ጥራጥሬዎቹን ለማየት ወደ ወንዙ ሲሄድ ያየውን ማመናቃተው ሁሉም አበበው አፍርተው አድከው ጎምርተው ነበር ግን ከእነሱ ፊት ለፊት ሾላዋና ሌሎች ፍራፍሬዎች ለአዲሱ ገበሬ በደስታ አጨበጨቡለት ጎበዝ ጎበዝ አንተ ስንፍናን ያሸነፍክ ሰው ነህ ሰው ማሸነፍ የሚችል ጀግና እንደሆነ ያሳየህን አንተ ነህ አንተ የአባይ ጀግና ነህ አሉት እሱም ደስ አለው ከዚያ በኋላ ሰውየውም በጣም ጎበዝ ገበሬ ሆነ አባይ ወንዝን በዙሪያው አድርጎ የበለጠ ባለጸጋ ሆነ ለራሱና በዙሪያው ላሉት ሰዎች መከታ ሆነ